በአሜሪካና በኢራን መካከል ድርድሩ ዛሬ ፓኪስታን ውስጥ ይካሄዳል ተብሎ እየተጠበቀ ባለበት ሰዓት የኢራንን ዴሌጌሽን የሚመሩት መሐመድ ባጋር ጋሊባፍ እዚህ ጋር ጥግ ላይ የምታዩዋቸው ሰውዬ የኢራን ዴሌጌሽን የሚመሩት እሳቸው ናቸውና ከደቂቃዎች በፊት ትዊተር ፔጃቸው ላይ ይህንን ትዊት አድርገዋል። በዚህም እንግዲህ ድርድሩ ከመጀመሩ በፊት መካሄድ ያለባቸው ቅድመ ሁኔታዎች ብለው ሁለት ቅድመ ሁኔታዎችን አስቀምጠዋል። ከዛ ውስጥ የመጀመሪያው ምንድነው? የኢራን ፎሬን ውጭ ላይ የተያዘባት አሴት ኦር ሲዝ የተደረገባት አሴት ኢሚዲየትሊ እንዲለቀቅላትና እንዲሁም በእስራኤልና በሊባኖን መካከል ሲስፋየር ኦር ተኩስ አቁም ስምምነት ሳይደረግ በፊት እኛና አሜሪካን ቁጭ ብለን አንነጋገርም የሚል ቅድመ ሁኔታ ማስቀመጣቸውን ተከትሎ ነገራቶቹ ላይ ጥያቄዎች አምጥቷል። እንደምታውቁት አቶ ቢኒያም ይህ ሲስፋየር ከታወጀ በኋላ በብስጭት ተነስተው በደቂቃዎች ውስጥ በ10 ደቂቃ ውስጥ 250 ሰው መጨፍጨፋቸው ይታወቃል ሊባኖስ ውስጥ። ከዛ በኋላ እንግዲህ ሂዝቦላ ማጸፋውን እየመለሰ ዛሬም ቀኑ ሙሉ የሂዝቦላ ሮኬቶች እስራኤል ውስጥ እየወደቁ ጉዳት ሲያደርሱ ነበረ። ለማንኛውም አቶ ቢኒያም ግን ተኩስ አቁም ስምምነት አድርጋለሁ ከኔክስት ዊክ ጀምሮ ተኩስ አቁም ስምምነት እጀምራለሁ ያሉ ቢሆንም ኖ አቶ ቢኒያም የሚታመኑ አይደሉምና መጀመሪያ በአቶ ቢኒያም እና በሂዝቦላ መካከል ኦር በእስራኤልና በሉብናን መካከል ሲስፋየር ኦር የተኩስ አቁም ስምምነት ሳይደረግ በፊት እኛና አሜሪካን ተገናኝተን ኔጎሽዬሽናችንን ኦር ድርድራችንን አንጀምርም ብለው ትዊት አድርጓል ማለት ነው መሐመድ ባጋር ጋሊባፍ። ይህም ድርድሩ እንግዲህ ላግ ሊያደርግ ይችላል ወይ የሚል ጥያቄዎችን ፈጥሯል። ለማንኛውም ምን ሀፕን ያደርጋል የሚለውን አይገስ ዊል ሲ። ይህ የመጨረሻው ዓለም ያስደነገጠችው የደነገጠበት ትዊት አለ አይደል? ሲቪላይዜሽኑን በሙሉ አጠፋለሁ ምናምን ነገር ያለበት ትዊት። ያንን ትዊት ያደረገው ቀጥሎ የፓኪስታኑ ፕሬዚዳንት ፖስት የሚያደርጉትን ትዊት መጀመሪያ ተነጋግረው ጨርሰው ነው አሜሪካና ፓኪስታን የሚል ነገር ኒውዮርክ ታይምስ ደግሞ ይዞ ወጥቷል። የፓኪስታኑ መሪ እንደምታውቁት ያቺ 48 ሰዓት መጨረሻ ላይ የሰጣት የ48 ሰዓት ዴድላይን አለች አይደለ? የሰጣት ሳይሆን የ10 ቀኑ ማለቂያ 48 ሰዓት እና በ48 ሰዓት ውስጥ ዲል ውስጥ ማይገቡ ከሆነ ሲቪላይዜሽን አጠፋለሁ ምናምን የሚል ዛቻቸውን የዛቱት ኦልሬዲ ቀጥሎ የፓኪስታኑ ፕራይም ሚኒስትር ኖ ጋሼ ይህን ነገር አቁሙ፣ እኔ ያደራድራለሁ፣ ድርድር ላይ እንዲደረስ ጥሪ አድርጋለሁ፣ እጄን አስገብቼበታለሁ ብሎ ትዊት የሚያደርጉትን ትዊት ዶናልድ ትራምፕ ቀድመው አዘጋጅተውና ከፓኪስታን ጋር ቀድመው ተነጋግረው ሲጨርሱ ነው ይህንን ዛቻ ይዛቱት። ያው ተለምኜን ያቁምኩት ለማለት የሚል ደግሞ ቦምብ ሼል ዘገባ ኒውዮርክ ታይምስ ይዘው ወጥቷል። ያን ደግሞ የበለጠ ያጠናከረው የፓኪስታኑ ፕሬዚዳንት ፖስት ሲያደርጉት እዚህ ጋር እንደምታዩት መጀመሪያ ላይ ድራፍት የፓኪስታኑ ፕሬዚዳንት ትዊተር ላይ ኦር ኤክስ ላይ የሚፖስቱት ፖስት ተብሎ ሁሉ ርዕስ አለው which is funny። ምክንያቱም ይህ የፓኪስታኑ መሪ ዶናልድ ትራምፕ ኦር ከዋይት ሃውስ የተጻፈላቸውን ጽሁፍ ከነስሙ እንደኮረጁ ሁሉ ሲነገር ነበረ። ፈተና ላይ ከነስሙ የሚኮርጅ ጀለስ አለ አይደለ? እቺን ድራፍት የፓኪስታኑ መሪ የሚፖስተው ፖስት ተብሎ የተላከላቸውን ኦር እዛ ተዘጋጅቶ የተላከላቸውን ያንን አጥፍተው መፖስት ሲገባቸው ቀጥታ ፖስተው መነጋገሪያ ሲሆን ነበረ። ያን ደግሞ ኢምባረስ የሚያሳፍር ነገር መሆኑን ተከትሎ መልሰው ደግሞ ኤዲት አድርገው ያቺን ፓርት አጥፍተው እንደዚህ ፖስተውታል። እና ሲጀመር የፓኪስታኑ መሪ ዶናልድ ትራምፕ ሆይ ተው ይሄን ነገር አቁም ብለው ፖስት እንዲያደርጉ ያደረገው ከዋይት ሃውስ ነው ራሱ ዶናልድ ትራምፕ ነው። ዶናልድ ትራምፕ ነው ራሱን ዶናልድ ትራምፕን እባክህ አቁም ብሎ ሲለምን የነበረው። እንዲህ አይነት ድራማ ሲሰሩ የነበሩት ዶናልድ ትራምፕ በየጊዜው ማንም ሳይላቸው ትዊተር ላይ እየወጡ ዝም ብለው ሲፎክረው ሲያበቁ ሚሰማቸው ሲያጡ ደግሞ ከጀርባ ላለማፈር ተለምኜ ነው ያቆምኩት ለማለት እንዲህ አይነት ድራማ ሲሰሩ እንደከረሙ እንግዲህ ኒውዮርክ ታይምስም ይዘው ወጥቷል። ፋይናንሻል ታይምስም ያንን ይዘው ወጥቷል። ስለዚህ ለምነው ነው ይህንን